ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 10 ቀን 2011 ዓ.ም ጤና ይስጥልኝ አድማጮች እንደምናመሻችሁ። ቦን ከተማ ከሚገኘው የዶይቼ ቬለ ዲደብሊው የቀጥታ ስርጭት ስቱዲዮ የለተረቡ መሰናዶአችንን እንሆ ጀምረናል። እስከ ምሽቱ 2 ሰዓት ድረስ አብረን እንቆይ። ለዓለም ዜናው ሂሩት መለሰ ከዝግጅቶቹ ጋር ለመስተንግዶ ሸዋዬ ለገሰ በስቱዲዮ እንገኛለን። የሲዳማ የክልልነት ጥያቄ፣ የምርጫ ቦርድ ምላሽ እንዲሁም የምሁራን አስተያየት፣ በወቅታዊ ጉዳዮች ላይ የፖለቲከኞች እይታ፣ የሱዳን የፖለቲከኞች ስምምነት፣ የአውሮፓ ህብረት ለመጀመሪያ ጊዜ ሴት ፕሬዝዳንት አግኝቷል፣ የጀርመናዊቱ ኡርዙላ ፎንደር ላይንን ምርጫ የተመለከተ ዘገባም አለን። እንዲሁም ባሳለፍነው ሳምንት መጨረሻ በለንደን የተካሄደውን የስፖርትና የባህል ድግስ የሚያስቃኝ ዘገባም ደርሶናል። ሁሉም በዜና መጽሔቱ ተካተዋል። ከለተረቡ ሳምንታዊ ዝግጅቶች ቀዳሚው ከኢኮኖሚው ዓለም ከወለድ ነፃ የባንክ አገልግሎትና እስላማዊ ባንኮችን የሚመለከት ጥንቅር ይዟል። ሳይንስና ቴክኖሎጂ ደግሞ የሰው ልጅ ለመጀመሪያ ጊዜ ጨረቃን የረገጠበትን 50ኛ ዓመት ይመለከታል። ሁሉንም ለመከታተል በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ በሳተላይት ደግሞ በአረብሳት በበድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ ፈልጉን። በኢንተርኔትም ከድረገጻችን ወይም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንደመጣለን። DW አምሃሪክ ብላችሁ በፌስቡክም ብትፈልጉን የቀጥታ ስርጭታችን በዚህ ሰዓት ይተላለፋል። አዲስ አበባ ላይም በኢትዮ FM 107.8 አሁን ስርጭታችን በቀጥታ ይደመጣል። ተከታተሉ፣ አስተያየታችሁንም ላኩልን። ቀዳሚው የዓለም ዜና ነው። ሂሩት ተዘጋጅታለች። መልካም ቆይታ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የሱዳን ተቃዋሚዎችና ሀገሪቱን የሚመራው ወታደራዊ ምክር ቤት ስልጣን የሚጋሩበትን ሰነድ ዛሬ ጠዋት ፈረሙ። ሁለቱ ወገኖች ስምምነቱን መፈረማቸው በሸምጋዮቹ በኢትዮጵያና በአፍሪካ ህብረት ተወድሷል። ማንነታቸው ያልታወቀ ታጣቂዎች በደቡብ ሱዳኗ በአብዬ ግዛት አንድ የተባበሩት መንግስታት ድርጅት ሰላም አስከባሪና 6 ሰላማዊ ሰዎች መግደላቸው ተነገረ። በተባበሩት መንግስታት ድርጅት መግለጫ መሰረት ግድያው የተፈጸመው ሰላም አስከባሪዎቹ መደበኛ ቅኝት በማድረግ ላይ ሳሉ ነበረ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ሆነው የተመረጡት ጀርመናዊቷ ኡርዙላ ፎንደር ላይን የመልካም ምኞት መግለጫዎች እየጎረፉላቸው ነው። የመጀመሪያዋ ሴት የህብረቱ ኮሚሽን ፕሬዝዳንት ፎንደር ላይን ትናንት በአውሮፓ ህብረት ፓርላማ በተካሄደ ምርጫ በጠባብ ልዩነት ነበር የተመረጡት። ዜናው በዝርዝር። የሱዳን ተቃዋሚዎችና ሀገሪቱን የሚመራው ወታደራዊ ምክር ቤት ስልጣን የሚጋሩበትን ሰነድ ዛሬ ጠዋት ፈረሙ። ሰነዱ በሱዳን ዋና ከተማ በካርቱም የተፈረመው ትናንት ሌሊት በጥድፊያ ከተካሄደ ንግግር በኋላ ነበረ። ስምምነቱ መፈረሙን ዛሬ ጠዋት ያበሰሩት የሱዳን ፈጥኖ ደራሽ ኃይሎች ኃላፊ ጀነራል መሐመድ ሐምዳን ዳጋሎ ፊርማው በመሳካቱ መደሰታቸውን ተናግረዋል። ዛሬ ጠዋት ለህዝባችን መልካም ምኞቴን ስገልጽ በጣም ደስ እያለኝ ነው። ወታደራዊው ምክር ቤትና የነጻነትና የለውጥ አራማጅ ኃይሎች የመጀመሪያውን ሰነድ መፈራረማቸው በሱዳን ህዝቦች ህይወት ውስጥ እንደ አንድ ታሪካዊ ወቅት የሚቆጠር ነው። የሰነዱ መፈረም ወታደሩ የቀድሞውን የሱዳን ፕሬዝዳንት ኦማር አልበሽርን ባለፈው ሚያዝያ ከስልጣን ካስወገደ ወዲህ የተወሰደ ትልቅ እርምጃ ተብሏል። የኢትዮጵያ ጠቅላይ ሚኒስትር የአብይ አህመድ የሱዳን ልዩ መልእክተኛና አደራዳሪ አምባሳደር መሐመድ ድሪርም ሁለቱን ወገኖች አወድሰዋል። It is a great moment that the people of the Sudan
የሱዳን ህዝብ እዚህ ታሪካዊ ወቅት ላይ መድረሱ ታላቅ ጉዳይ ነው። የተለያዩ የሱዳን አካላት አይደለም። ከዚያ ይልቅ አንድ አካል የጀግናውን የሱዳን ጦር የሽግግር ምክር ቤቱን ለዲሞክራሲ በመቆም አደባባይ የወጣውን አብዮታዊውን ወጣት ምሁራንንና ፋና ወጊዎቹን የሚወክል የተባበረ ግንባር ነው የምለው። ሆኖም ሁለቱ ወገኖች በጣም አወዛጋቢ በሆነው ህገ መንግስታዊ የስራ ክፍፍል ላይ የጀመሩትን ድርድር ግን አልጨረሱም። ዛሬ የተፈረመው ሰነድ የሲቪልና የወታደሩ የጋራ ሉዓላዊ ምክር ቤት እንዲመሰረት ያደርጋል። የጋራው ምክር ቤትም ከ3 ዓመት በመጠኑ ከፍ ለሚል ጊዜ ሱዳንን ይመራል። በዚህ ጊዜም ለምርጫ ዝግጅት ይደረጋል። 11 አባላት የሚኖሩትን ምክር ቤት በመጀመሪያዎቹ 21 ወራት የሚመራው ወታደራዊ መሪ ሲሆን ከዚያም የሚቀጥሉትን 18 ወራት ሲቪል ይመራል። የካቢኔ አባላት የሚሰየሙት በተቃዋሚዎች ነው። ሽግግሩ በተጀመረ በ3 ወራት ውስጥ ሁለት ወገኖች በፓርላማው አመሰራረት ላይ መስማማት ይጠበቅባቸዋል። ካሁን በኋላም በሉዓላዊው ምክር ቤት የስልጣን ክፍፍል በካቢኔና በፓርላማው አመሰራረት ላይ መስማማት ይኖርባቸዋል። ይህ በእንዲህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የሱዳን ወታደራዊ ሽግግር ምክር ቤትና የነጻነትና የለውጥ ኃይሎችን ለማቀራረብና የሲቪል መንግስት ለመመስረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት ጥረት ከአፍሪካ ህብረት ጋር በተደረገ የተቀናጀ ጥረት ውጤት ማስገኘቱን አስታውቋል። የድርድሩ ሂደትም የአፍሪካን ችግር በአፍሪካውያን መፍታት እንደሚቻልና ኢትዮጵያም በቀጠናው ሰላምና ጸጥታን ለማስፈን ያላትን ቁርጠኝነት በድጋሚ ያረጋገጠችበት መሆኑን ገልጿል። ማንነታቸው ያልታወቀ ታጣቂዎች በደቡብ ሱዳኗ በአብዬ ግዛት አንድ የተባበሩት መንግስታት ድርጅት ሰላም አስከባሪና 6 ሰላማዊ ሰዎች መግደላቸው ተነገረ። የተባበሩት መንግስታት ድርጅት ትናንት ማምሻውን ባወጣው መግለጫ እንዳስታወቀው የተገደለው ሰላም አስከባሪ ኢትዮጵያዊ ወታደር ነው። ሌሎች 6 ሰላማዊ ሰዎችም በጥቃቱ ተገድለዋል። አንድ ደግሞ ቆስሏል። በተባበሩት መንግስታት ድርጅት መግለጫ መሰረት ግድያው የተፈጸመው ሰላም አስከባሪዎቹ መደበኛ ቅኝት በማድረግ ላይ ሳሉ ነው። የአብዬ አስተዳዳሪ እንዳሉት ትናንት ከአብዬ በስተሰሜን በሚገኝ የገበያ ቦታ በተፈጸመው በዚሁ ጥቃት ከሞቱት መካከል አንድ ህፃን ይገኝበታል። በአወዛጋቢዋ በአብዬ ግዛት ከደቡብ ሱዳን ጋር መቀላቀል በሚፈልጉና ከሰሜኗ ሱዳን ጋር መሆን በሚሹ መካከል ግጭት ሲካሄድ ቆይቷል። ከጎርጎሮሳዊ 2011 ዓ.ም አንስቶ የተባበሩት መንግስታት ድርጅት ለአብዬ ጊዜያዊ የጸጥታ ኃይል በመጻሩ ዩኒስፋ የተባለ የሰላም ማስከበር ተልዕኮ አሰማርቷል። ይህ ዶይቼ ቬለ ዲደብሊው ነው። በኢትዮጵያ ቦይንግ 737 አውሮፕላን አደጋ ቤተሰቦቻቸውን ያጡ አንድ ግለሰብ ቦይንግ ኩባንያ ስህተት የተሞላበት ባህሪ ያለው ኩባንያ ነው ሲሉ ከሰሱ። ዛሬ ስለ ጉዳዩ ለዩናይትድ ስቴትስ ምክር ቤት ንዑስ ኮሚቴ የተናገሩት 3 ልጆቻቸውን ባለቤታቸውንና አማቻቸውን በአደጋው ያጡት ፖል ንጆርጌ የተባሉ እኚሁ ግለሰብ የኩባንያውን አውሮፕላን ብቃት የማረጋገጡ ሂደት መጠናከር አለበት ብለዋል። ኒጆርጌ የራሱ ፖሊስ ሆኖ እንዲሰራ ተለቋል ያሉት ቦይንግ ለማክስ አውሮፕላኑ እንደ አዲስ አውሮፕላን የማረጋገጫ ሰርተፊኬት ሳያገኝ እንዲሸጥ መፈቀዱንም አንስተዋል። የአሜሪካን ፌዴራል አቪዬሽን አስተዳደር እንዲቀየር የአውሮፕላን ደህንነት የሚያረጋግጡ መሐንዲሶች ስራውን በኃላፊነት እንዲያከናውኑና የአሜሪካን ምክር ቤትም የበጀት ጭማሪ እንዲያደርግ ጥሪ አቅርበዋል። በጠባብ ልዩነት ትናንት ማምሻውን የአውሮፓ ህብረት ኮሚሽን ፕሬዚደንት ሆነው የተመረጡት የጀርመን መከላከያ ሚኒስትር ኡርዙላ ፎንደር ላይን የመልካም ምኞት መግለጫዎች እየጎረፉላቸው ነው። እንኳን ደስ አለው ካሏቸው የአውሮፓ ሀገራት መሪዎች አንዷ የጀርመን መራሒተ መንግስት አንጌላ ሜርክል ናቸው። ሜርክል በቃል አቀባያቸው በኩል በትዊተር ባስተላለፉት መልእክት ፎንደር ላይን የመጀመሪያዋ ሴት የአውሮፓ ህብረት ኮሚሽን ፕሬዝዳንትና ከ50 ዓመታት በላይ በኋላ ለአውሮፓ ስራ አስፈጻሚነት የበቁ የመጀመሪያዋ ጀርመናዊት ሲሉ አድናቆታቸውን ገልጸውላቸዋል። ምንም እንኳን ለረጅም ጊዜ በሚኒስትርነት ያገለገሉትን ፎንደር ላይንን ባጣቸውም በብራስልስ አዲሷ አጋሪ ይሆናሉ ብለዋል። ፎንደር ላይን ለህብረቱ ከፍተኛ የኃላፊነት ቦታ እንዲበቁ ቁልፍ ሚና የተጫወቱት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን
በትዊተር አውሮፓ ዛሬ እርሶን አግኝቷል፣ እርሱም አብሮ መስራት ትልቅ ዓላማና እድገት ነው፣ በአውሮፓ መኩራት እንችላለን ሲሉ አወድሰዋቸዋል። ውጤቱን በደስታ ከተቀበሉት መካከል የግሪክ፣ የኦስትሪያ፣ የፖላንድና የቤልጂክ መንግስታትም ይገኙበታል። ብረስልስ የተወለዱት ፎንደር ላይን የሚተኳቸው ዣን ክሎድ ዩንከር ስራው ከባድ ኃላፊነት ያለበትና ፈታኝም ቢሆንም ታላቅ ፕሬዝዳንት እንደሚሆኑ እርግጠኛ ነኝ፣ እንኳን ወደ ቤቶ ተመለሱ ብለዋቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም በእንኳን ደስ አለው መልእክታቸው የአውሮፓና የሩሲያ አጋርነት በኩልነትና በጋራ ጥቅም ላይ የተመሰረተ እንዲሆን ያደርጋሉ ብለው እንደሚተማመኑባቸው ገልጸዋል። የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ ደግሞ የእርሳቸው የጠለቀ የመከላከያ ህብረት እውቀት የአውሮፓና የሰሜን አሜሪካን ትብብር ለማጠናከር ይረዳናል ሲሉ ተናግረዋል። ሳይታሰብ ለኮሚሽኑ ፕሬዝዳንትነት በታጩት በፎንደር ላይን ሹመት ላይ ድምጻቸውን ከሰጡት 747 የአውሮፓ ህብረት የህዝብ እንደራሴዎች 383ቱ ነበሩ ይሁንታቸውን የሰጧቸው። የጀርመን ተጣማሪ መንግስት አካል የሆነው የሶሻል ዲሞክራቶች ፓርቲ በምህጻሩ ኤስፔዲ ግን ድጋፉን ነፍጓቸዋል። የፓርቲው አባልና የጀርመን ምክትል መራሄ መንግስት ኦላፍ ሹልስ ግን እንኳን ደስ አለው ብለዋቸዋል። በህብረቱ ኮሚሽን ፕሬዝዳንትነት ለ5 ዓመታት የሚቆዩት ፎንደር ላይን ትልቁ ኃላፊነታቸው ህብረቱ ቅድሚያ የሚሰጣቸውን ፖለቲካዊ ጉዳዮች መቅረጽ ነው። በስራቸውም ከ32,000 በላይ ሰራተኞችን ያስተዳድራሉ። ወይዘሮ አነ ግሬት ክራምፕ ካረንባወር ዛሬ በይፋ የጀርመን መከላከያ ሚኒስትር ሆነው ተሰየሙ። ካረንባወር ሹመቱ የተሰጣቸው ትናንት የአውሮፓ ህብረት የህዝብ እንደራሴዎች ምክር ቤት የጀርመን መከላከያ ሚኒስትር የነበሩትን ኡርዙላ ፎንደር ላይንን የህብረቱ ኮሚሽን ፕሬዝዳንት አድርጎ ከመረጠ በኋላ ነበረ። ለካረንባወር ዛሬ የሹመት ደብዳቤያቸውን የሰጧቸው በረፍት ላይ የሚገኙትን የጀርመን ፕሬዝዳንት ፍራንክ ቫልተር ሽታይንማየርን የተኩት የበርሊን ከንቲባ ሚሼል ሙለር ናቸው። በዚሁ ወቅት ባሰሙት ንግግርም ካረንባወር የጀርመንን ደህንነት በማስከበር ረገድ ከባድ ኃላፊነት የተጣለበትን መስሪያ ቤት ኃላፊነት ተረክበዋል ብለዋል። በዚሁ ስነ ስርዓት ላይ መራሒተ መንግስት አንጌላ ሜርክልና ፎንደር ላይን ተገኝተዋል። ካረንባወር በወቅቱ ባሰሙት ንግግር በወታደሮች ደህንነት ላይ ይበልጥ ለማተኮር ቃል ገብተዋል። የጀርመን ክርስቲያን ዲሞክራት ህብረት ፓርቲ ሊቀመንበር ወይዘሮ ካረንባወር የሚኒስቴር መስሪያ ቤቶችን ኃላፊነት ከመውሰድ ይልቅ በፓርቲያቸው ጉዳይ ላይ ይበልጥ ማተኮር እንደሚፈልጉ ከዚህ ቀደም ተናግረው ስለነበረ የመከላከያ ሚኒስትርነት ኃላፊነትን መቀበላቸው አስገርሟል። ይህ ዶይቼ ቬለ ዲደብሊው ነው። ዜናውን ለማብቃት ዋና ዋና እርሶቹን በድጋሚ የሱዳን ተቃዋሚዎችና ሀገሪቱን የሚገዛው ወታደራዊ ምክር ቤት ስልጣን የሚጋሩበትን ሰነድ ዛሬ ጠዋት ፈረሙ። ሁለቱ ወገኖች ስምምነቱን መፈረማቸው በሸንጋዮቹ በኢትዮጵያና በአፍሪካ ህብረት ተወድሷል። ማንነታቸው ያልታወቀ ታጣቂዎች በደቡብ ሱዳኗ በአብዬ ግዛት አንድ የተባበሩት መንግስታት ድርጅት ሰላም አስከባሪና 6 ሰላማዊ ሰዎች መግደላቸው ተነገረ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ሆነው የተመረጡት ጀርመናዊቷ ኡርዙላ ፎንደር ላይን የመልካም ምኞት መግለጫዎች እየጎረፉላቸው ነው። ዜናው በዚሁ አበቃ። ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 10 ቀን 2011 ዓ.ም ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ቦን ከተማ ከሚገኘው የዶይቼ ቬለ ዲደብሊው የቀጥታ ስርጭት ስቱዲዮ የዕለተ ረቡዕ መሰናዷችንን እንሆ ጀምረናል። እስከ ምሽቱ 2 ሰዓት ድረስ አብረን እንቆይ። ለዓለም ዜናው ሂሩት መለሰ ከዝግጅቶቹ ጋር ለመስተንግዶ ሸዋ እየለገሰ በስቱዲዮ እንገኛለን። የሲዳማ የክልልነት ጥያቄ፣ የምርጫ ቦርድ ምላሽ እንዲሁም የምሁራን አስተያየት፣ በወቅታዊ ጉዳዮች ላይ የፖለቲከኞች እይታ፣ የሱዳን የፖለቲከኞች ስምምነት፣ የአውሮፓ ህብረት ለመጀመሪያ ጊዜ ሴት ፕሬዝዳንት አግኝቷል።